የአፍሪካ ህብረት 39ኛ መደበኛ ጉባኤውን በዚህ ሳምንት በአዲስ አበባ ሲያካሂድ አህጉሪቱ ወሳኝ ሽግግር ላይ ትገኛለች። የዘንድሮ ጉባኤ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል መካሄዱ ህብረቱ የልማት እንቅፋቶችን ለመቅረፍና የተቀናጀ የበለጸገችና ሰላማዊት አፍሪካን ለመገንባት ያለውን ራዕይ ያሳያል። ከ1.4 ቢሊዮን በላይ ህዝብን የሚወክሉ 55 አባል ሀገራት እየተሳተፉ የሚገኙበት ይህ ጉባኤ በአንዳንድ አካባቢዎች ተስፋ ሰጪ የኢኮኖሚ እድገት፣ በሌሎች ደግሞ ስር የሰደዱ ቀውሶች በታዩበት ወቅት ላይ እየተካሄደ ይገኛል። ይህ ትንታኔ የህብረቱን ጥንካሬዎች፣ ተግዳሮቶችና የወደፊት አቅጣጫዎችን ይቃኛል። አብራችሁን ሁኑ። በአውሮፓውያኑ የቀን አቆጣጠር በ2026 የአፍሪካ የኢኮኖሚ ገጽታ ተስፋ ሰጪ እንቅስቃሴዎችን እያሳየ ሲሆን የአህጉሪቱ አጠቃላይ የሀገር ውስጥ ምርት ከ3 ትሪሊዮን ዶላር በላይ እንደሚሆን ይጠበቃል። ከሰሃራ በታች ያሉ የአፍሪካ ሀገራት የኢኮኖሚ እድገት በ2026 ወደ 4.3 በመቶ ከፍ ይላል ተብሎ የሚገመት ሲሆን ምስራቅ አፍሪካ በ5.8 በመቶ እድገት ቀዳሚ ሲሆን ለዚህም የኢትዮጵያና የኬንያ አፈጻጸም የቀጠናዊ ትስስርና የታዳሽ ኃይል መስፋፋት በምክንያትነት ይጠቀሳሉ። ከፍተኛ እድገት ያስመዘግባሉ ተብሎ ከሚጠበቁት ሀገራት መካከል ኒጀር፣ ሩዋንዳ፣ ሴኔጋል፣ ኮትዲቫርና ኢትዮጵያ ይገኙበታል። እነዚህ ሀገራት በመዋቅራዊ ለውጦች፣ በማዕድን ዘርፍ መስፋፋትና በመሰረተ ልማት ኢንቨስትመንት ተጠቃሚ ሆነዋል። ለምሳሌ ሩዋንዳ ከ1990ዎቹ ወዲህ የነፍስ ወከፍ ገቢዋን በ10 እጥፍ ማሳደግ ችላለች። ኢትዮጵያ የውጭ ምንዛሪ ተመንን በገበያ እንዲወሰን ማድረጓና ለግል ዘርፍ የሰጠችው ትኩረት ለገበያ መር እድገት መንገዱን ከፍቷል። በአህጉሪቱ በጂዲፒ ትልቅ የተባሉት ኢኮኖሚዎች ደቡብ አፍሪካ፣ ግብፅ፣ አልጄሪያ፣ ናይጄሪያና ሞሮኮ ናቸው። ሆኖም ልዩነቷም ሰፊ ነው። ሞሪሺየስና ሲሸልስ በሰብአዊ ልማት መርሃ ግብር 0.8 በመቶ በሆነ ውጤት ቀዳሚ ሲሆኑ ሌሎች ሀገራት ግን በሕይወት የመቆየት ዕድሜና በንባብ ክህሎት ወደ ኋላ አይቀሩ ናቸው። የኢኮኖሚ እድገት ቢኖርም ህብረቱ ውጤታማነቱን የሚያዳክሙ ስር የሰደዱ ችግሮች ተጣርተውበታል። የሱዳን ጉዳይ ዋነኛ ማሳያ ነው። በጀነራል አብዱል ፈታህ አልቡርሃንና በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ መካከል ያለው የስልጣን ሽኩቻ ከ10 ሚሊዮን በላይ ሰዎችን ያፈናቀለ ታላቅ ሰብአዊ ቀውስ ፈጥሯል። በዲሞክራቲክ ሪፐብሊክ ኮንጎ ያለው አለመረጋጋት፣ በኢትዮጵያ በአማራና ኦሮሚያ ክልሎች ያሉ ግጭቶች እንዲሁም በሳህል ቀጠና ማሊ፣ ቡርኪና ፋሶና ኒጀር የሚታዩ የመፈንቅለ መንግስትና የሽብር ጥቃቶች አህጉሪቱን እየፈተኑ ይገኛሉ። ከጸጥታ ባለፈ አፍሪካ በዓለም አቀፍ መድረክ ፍትሐዊ ያልሆነ ስርዓት ላይ አንድ ወጥ ድምፅ መያዝም ተስኗታል። በኤዝሎዌኒ ስምምነት መሰረት አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ 2 ቋሚ መቀመጫዎችን ድምፅን በድምፅ ከመሻር ቪቶ ፓወር ጋርና ተጨማሪ ቋሚ ያልሆኑ መቀመጫዎችን ትጠይቃለች። ምንም እንኳን የጸጥታው ምክር ቤት ውሳኔዎች 45 በመቶ የሚሆኑት አፍሪካን የሚመለከቱ ቢሆንም አህጉሪቱ በቋሚነት ባለመወከሏ መገለሏ ቀጥሏል። ከዚህ በተጨማሪ ከ90 ቢሊዮን ዶላር በላይ የደረሰው የሰሜን አፍሪካ የዕዳ ጫናና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያሉ የውሃ ውዝግቦች ትብብርን የሚፈታተኑ ጉዳዮች ናቸው። የአፍሪካ ህብረት ተግዳሮቶች ከአውሮፓ ህብረት ጋር ሲነጻጸሩ ይጎላሉ። የአውሮፓ ህብረት እንደ አውሮፓ ፓርላማ ያሉ አስገዳጅ ህግ የሚያወጡ ተቋማት አሉት። ይህም የጋራ ንግድና የገንዘብ ስርዓትን አጠናክሯል። በተቃራኒው የአፍሪካ ህብረት ፓርላማ የማማከር ስልጣን ብቻ ነው ያለው። የአሲያን የደቡብ ምስራቅ ኤሲያ ሀገራት ማህበር ደግሞ በስምምነትና ጣልቃ ባለመግባት መርህ ላይ በመመስረት የንግድ ትስስሩን አሳድጓል። የአፍሪካ ህብረት ትልቁ ችግር አባል ሀገራት ሉዓላዊነታቸውን ላለማስረካት ብለው ለህብረቱ ደካማ የአመራር መዋቅር መስጠታቸው ነው። የዚህ ዓመት ጉባኤ በአባላቱ ላይ ተጽዕኖ የመፍጠር አቅም ስለሌለው እንደቀደሙት ዓመታት ሁሉ በስነ ስርዓት ብቻ የታጠረ ሊሆን ይችላል የሚል ስጋት አለ። ህብረቱ እንደ ማሊና ሱዳን ያሉ አባል አገራትን አግዷል። ነገር ግን በቻድ ላይ ተመሳሳይ እርምጃ ባለመወሰዱ ወገንተኝነት ይታይበታል። ሌላው ትልቁ ችግር የገንዘብ ጥገኝነት ነው። የአባል አገራት መዋጮ የሚሸፍነው የሥራ ማስኬጃውን 22 በመቶ ብቻ ሲሆን ቀሪው በለጋሾች እንደ አውሮፓ ህብረት ባሉ ተቋማት የሚሸፈን መሆኑ የህብረቱን ነጻነት ያሳጣዋል። ድክመቶች ቢኖሩም ህብረቱ በሰላምና ጸጥታ መዋቅሩ አማካኝነት ግጭቶችን ለመፍታት ትልቅ ሚና ሊጫወት ይችላል። በዳርፉርና በሶማሊያ የታዩ ጣልቃ ገብነቶች አቅሙን ያሳያሉ። በኢኮኖሚ በኩል የአፍሪካ አህጉራዊ ነጻ የንግድ ቀጠና እስከ 2035 ድረስ የዜጎችን ገቢ በ7 በመቶ እንደሚያሳድግ ይጠበቃል። በተጨማሪም ህብረቱ በቡድን 20 ውስጥ አባል መሆኑ በዓለም አቀፍ የፋይናንስና የአየር ንብረት ጉዳዮች ላይ ድምፅን ከፍ ለማድረግ ይረዳዋል። የዘንድሮ ጉባኤ የዲጂታል ሽግግርንና
በአሜሪካና ቻይና ፉክክር መካከል አፍሪካ ያላትን ሚና መፈተሽ ይኖርበታል። የአፍሪካ ህብረት ጉባኤዎች ምኞትን የሚያንጸባርቁ ቢሆንም እውነተኛ እድገት የሚመጣው ግን ሀገራት ሉዓላዊነታቸውን በከፊል ለጠንካራ ተቋማት አሳልፈው ሲሰጡ ብቻ ነው። ይህ ካልሆነ ግን የአፍሪካ ሀገራት በግል ቢበለጽጉም የጋራ ሰላምና ብልጽግና ግን የራቀ ህልም ሆኖ ይቀጥላል።